የወጣው ቡድን ምናምን እና ህዋቶችና ሌሎች ሻቢያ ምናምን የተገኘበት እና የሱዳን ኃይሎች ኤስኤፍ የሚባሉ የአልቡራን ኃይል የተገኙበት ለዚህም ደግሞ አፋብን ወክሎ ነው ደግሞ ብዬ ደግሞ ማረጋገጠው ደግሞ አንደኛው ማረጋገጫ ደግሞ አንድ አፍታ ላሳያችሁና አንተ እንደሆንክ በቅርበት አውቃለሁ። ስለዚህ ይሄ ምስረታ ምን ትርጉም እንዳለው ለአንተ በትክክል ይገባኛል። ለማንኛውም ስለ አማራ ፋኖ ብሔራዊ ንቅናቄ የተመሰረተበት ሰሞንኛ ክስተት ነው። ክስተቱን እንግዲህ ሁላችንም ስንጠብቀው የነበረ ነው። ይሄ ነገር እንዲመጣ ደግሞ በአንድም ይሁን በሌላ ከጀርባ ከፍተኛ አስተዋጽኦ ካደረጉት አንዱ አንተ እንደሆንክ በቅርበት አውቃለሁ። ስለዚህ ይሄ ምንድነው ይሄ የሚያሳየው? አፋብን በተመሰረተ ጊዜ ከጀርባ ሆኖ የውጭ ዲፕሎማሲ እንዲሰራ አንደኛው የተፈቀደለት ግለሰብ እሱና የአፄ ኃይለሥላሴ የልጅ ልጅ የተባለው። ስለዚህ እዛ መድረክ ላይ ሲገኝ ተገኝቶ የተገኘው አማራን ህዝብ ሳይሆን የወከለው እዛ ላይ አማራ ይበሉት እንጂ አፋብን የሚባል አደረጃጀት የተወከለው። ቢካዝ እዛ ጋር ስታየው የአማራ መድረክ ከሆነ አማሮች ይታሉ እዛ ውስጥ ያሉ አብዛኞቹ ኦፍኮርስ የሱዳን ሰዎች አሉ፣ ኤርትራኖች አሉ፣ የትግራይ ተወላጆች አሉ እንጂ ሌላ ሰው እንደሌለ እርግጠኛ ነው የምናገረው። ሌላው ምንድነው አንድ ነገር ጽምዶ የሚባለው አደረጃጀት ማን ነው መጨረሻ ላይ ከጨዋታ ውጭ የሚያወጣው? ኢቨን አደረጃጀቱ ራሱ ከዛ ውስጥ ጥያቄያቸውስ ምንድን ነው? ከአብይ አህመድ ጋር የሚጣሉበት ጥያቄ በዋነኝነት ምንድን ነው ብለን አንደርስታንድ ማድረግ አለ። አሁን ለምሳሌ ህወሓት እየተጣላ ያለው ከአብይ አህመድ ወልቃይትን ስጠኝ በቃ ተስጠ ራያና ወልቃይትን ከዚህ በፊት ከጦርነቱ በፊት ወደ ነበረበት ግዛት ውስጥ አስገባልኝ ነው ያ ነው ጥሩ። ዋንስ ያንን ነገር ካገኘ ከአብይ አህመድ ጋር ጥል። ሁለተኛው ሻቢያ ነው። ሻቢያ ምንድን ነው ጥሩ? አንደኛው ፕሪቶሪያ አግሪመንት ፈርሟል። ሁለተኛ ግን አላማው ምንድነው? ኢትዮጵያን ማፍረስ። ያ አጀንዳ ይዞ ነው። መጀመሪያ ላይ ለምሳሌ እዚህ ቤት ካየህ እኛ ሞር ኤርትራኖች ሞር ስንደግፍ ነበር። ቢካዝ ስንደግፍ የነበረው ከአማራ ጋር ይሰራል ብለን ነው እንጂ ይሄ ሁላ የአማራ ጠላቶችን ሰብስቦ እንዲመጣብን አለ። ሌላው ሶስተኛው ቅማንት ነው። ቅማንት ምንድን ነው ጥያቄ? አማራ ክልል ከአብይ አህመድ ጋር በዋነኝነት የሚጣላበት ጭልጋን እስከ መተማ ድረስ ግማሽ ጎንደርን ጠቅልዬ ክልል አድርገኝ ከአብይ አህመድ ጋር እየተጣሉ። አገው ምንድን ነው ጥያቄ? ሁለቱም አገዎች በአዊም ያለው በህምራን በኩል ያለው አገው ክልል አድርገኝ ነው ጥያቄ ከአብይ አህመድ ጋር እየተጣሉ። ጉምዝ ምንድን ነው ጥያቄ? መተከልን ይዤ ሱዳን ውስጥ ልግባ ነው ጥያቄ። የአልቡርሃን ጥያቄ ምንድን ነው? አልፋሽካን መሬት መውሰድ ይፈልጋል። ግብፅ ምንድን ነው ጥያቄዋ? ከግድብ ጋር ነው ጥያቄ። ስለዚህ ኤቭሪቲንግ ግድቡ የት ነው ያለው? አማራ ክልል ጋር እኮ የሚገኝ። አሁን ለምሳሌ ባለፈው ሱዳን ኤስኤፍ መግለጫ ሲያወጣ ከባህር ዳር ነው የተመታው የተባለ። ስለዚህ በተዘዋዋሪ ባህር ዳር የመምታት ዓላማ ይዞ ነው ማለት ነው። ስለዚህ ኤንድ ኦፍ ተዴ እነዚህ ኃይሎች አንድ የሚያደርጋቸው ነገር ምንድነው? ጥያቄያቸው ከአብይ አህመድ ጋር በዋነኝነት የሚጣሉበት ጥያቄ ከአማራ ጥያቄዎች ጋር የሚገናኝ መጨረሻው ሲያጠፋ አማራን የሚያጠፋ ጥያቄዎች ናቸው። ስለዚህ ጽምዶ ስል ለእኔ ቤኔፊቱ ምንድን ነው? እነዚህ መሀል ላይ አሁን ቅድም አንድ ምስኪን እህታችን በፖለቲካ ላታውቅ ትችላለች። አንደርስታንድ መታ ችግር የለም ከማንም ጋር አብይ ይሄ እኮ ብሽሽቅ እኮ አይደለም። ምንድነው ጥያቄያቸው? እየጠየቁ ያሉት ምንድነው ጥያቄ? እውነት እናውራ ከተባለ እየጠየቁ ያሉት ከአብይ አህመድ ጋር በራሳቸው ኢንተረስት ነው አይደለም። ቅማንትና ትግሬ አንድ የሚያደርጋቸው በአማራ ግዛቶች ላይ አንድ ነው የሚያደርጋቸው። ጉምዝ ታጣቂና የትግራይ ታጣቂ አንድ የሚያደርጋቸው በአማራ ወሰንና ማንነት ጥያቄዎች ላይ። አንደኛ ኢቭን አማራ ራሱ የወጣበት ጥያቄ ምንድነው ካልከኝ የወሰንና ማንነት ጥያቄ፣ ሁለተኛ ደግሞ የፍትህ ጥያቄ። ከነዚህ ሁለቱ እነዚህ ኃይሎች ቅድም የጠቀስ ቅማንት ብትል የዛሬ አሳምነው ጽጌ በነበረበት ሰዓት ላይ እኮ ማህበረሰባችን የጨፈጨፈ የጉምዝ ታጣቂ አሁን የዛሬ ሁለት ቀን በፊት እኮ 30 ሰው እኮ አውጥቶ አማሮችን የረሸነ እኮ ከዚህ በፊትም ሲረሽን ነበር። እንቁላሊት ሲበላ የነበረ ቡድን ነው ታጣቂ ቡድን። የአገው ታጣቂ ቡድን ምን አሁን አበርገሌ ውስጥ እኮ ገብቶ የዛሬ 2 ሳምንት በፊት ገብቶ እኮ ይጨፈጨፈ። ቲፒኤልኤፍ ምንድን ነው? ከቲፒኤልኤፍ ጋር ጥያቄ አለ። አሁንም ድረስ ማህበረሰባችንን ራያ ላይ እየጨፈጨፈን ያለ ከዚህ በኋላ የሚጨፈጨፈን ቡድን። ስለዚህ እነዚህ ኃይሎች ጋር የስ ጥያቄዎች አሉ። እንኳን አይደለም አብረናቸው ልንሰራ አይደለም ከጥያቄዎቻችን መካከል የወጣንበት ባይዘወይ አንዳንድ ሰዎች መጥተው እኛ ስፔሻሊ እንደ አማራ ማህበረሰብ ይህንን ትግል ስንደግፍ በዓላማና በአቅማችን ልክ ነው እንጂ የምንደግፈው ዝም ብለን ዓላማችን የፍትህ ጥያቄ ከሆነ ፍትህ አብይ አህመድ ብቻ እኮ አይደል። አሁን ግን እነዚህም ገዳዮች ናቸው። ስለዚህ ገዳዮችን ሰብስበህ አምጥተህ አንድ ላይ አጃም ለምታመጣልኝ ከሆነ ለእኔ ከዚህ በላይ ጠላት ማንም የለም። ሌላው መታወቅ ያለበት ጽምዶ መዳረሻው የት ነው? ጦርነት። አሁን ይመጣና አንድ የትግራይ አክቲቪስት መጥቶ እኔን ሆዴን ሲያባባ አብይ አህመድ እኮ በድሮኖች የጨፈጨፈ ነገር ኦኬ ጨፈጨፈ። አንተን ግን ይዤ ስመጣ ግን ጦርነቱ የት ነው የሚሆነው? አሁን ለምሳሌ እነሱ 4 ኪሎ ሜትር አለማለት የት ነው? አማራ ክልል መንገድ ይዞ ነው። አማራ ክልል ውስጥ አሁን ለምሳሌ ሞስትሊ ወሎ
ሰው ወሎ ጋር ገባ ጎንደር ጋር መግባት አይችሉም። ቢካዝ እዛ ጋር የተከዘ ይዘባለ በዛ በኩልም ደግሞ ደና ሚሊሻዎች አሉ። በወሎ በኩል ግን ከዚህ በፊት ልክ እንደገቡት ገቡን ነው። አሁን አብይ አህመድ ድሮን የዛሬ 3 ወር በፊት ይጣሉ ድሮ። አሁን ግን ወሎ ላይ በቀን ነው ድሮን። ቢካዝ እነሱ የት ነው መሀል ህጻናት ውስጥ ይገባሉ፣ ቤተክርስቲያን ውስጥ ይገባሉ። ይሄ ሽምቅ ታጣቂ ቡድን የሚገባበት ቦታ ትላልቅ ቢልዲንጎች ስር ቤተክርስቲያኖች ስር ነው የሚገባው። ስለዚህ አብይ አህመድ የዛን ጊዜ ምንድን ነው የሚያደርገው? እነሱን ፍለጋ በድሮን ይደበደብ። በድሮን ሲደበደብ ንጹሐን ኢንፍራስትራክቸር ነው የሚወድመው። ስለዚህ በኤንድ ኦፍ ዘ ዴይ እንደውም አሁን አብይ አህመድ ድሮን ከሚጥለው በላይ አሁን የባሰ እነሱን ለማግኘት ሲል የሚጥለው ድሮን ይበዛል። አንድ ሁለተኛ ሁለቱም ቡድኖች ያኛውን መድፍ ይዞ ነው የሚመጣው ከባባድ መሳሪያ። አሁን ሳማው ማክሲመም ዙ 23 ቢወረወርብን ነው። የዛን ጊዜ ግን መድፎች ናቸው የሚመጡ። ስለዚህ መድፎ የት ነው የሚወረወረው? ወሎ የሚባለው አማራ ግዛት ውስጥ ነው። ስለዚህ ኤንድ ኦፍ ዘ ዴይ ይሄ ጦርነት ባጀታም ሲያልቅ ምንድነው ወሎ የምትወድምበት ሸዋ የሚወድምበት ጦርነት ነው እንጂ ለእኛ ቤኔፊት የሚያደርግ ለያሁን ቤኔፊት ምንድን ነው የሚሆነው ካልክልኝ እንደመጨረሻ ይሄ ጦርነት አሁን ለምሳሌ እኔ አብይ አህመድ ከህወሓት ጋር ጦርነት እንዳደርግ ግልጽ ነው የምናውቀው። ህወሓት በዚህ ሰዓት ኢትዮጵያ ካጠፋች ለእኛም ቤኔፊት ስለሌለ ቢካዝ ከክልል ውጭ ብዙ ማህበረሰብ አለ። ሳምሃው ትግራይ የሆነ ፓርት በሁመራ በኩል ቢያገኝ ቀጥታ ወዲያው 1 ደቂቃ ብቻ ቀጥታ። ስለዚህ ያንን እኛ ካልኩሌት ስናደርገው የኛ ጽምዶ መጨረሻ ላይ እኛ የኛን ማህበረሰብ የሚጨፍጭፍበት ፖለቲካ ብለን ነው እንጂ ለእኛ መዳኛ ነው ብለን አናስብም። ቴንክ ዩ